አላችሁ ወይ? እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ዛሬ በድጋሚ የምንወያየው በስድስተኛ ክፍል እንግሊዘኛ መጽሐፍ ላይ ያሉት ለተማሪዎቹ ሊመጥናቸው የማይገቡ ነገሮች አሉ ወይስ የሉም የሚሉትን ነገር እንመለከታለን። እስከ ቪዲዮ መጨረሻ ላይ አብራችሁኝ እንድትከታተሉ ጋብዛችኋለሁ ማለት ነው። እሺ እንግዲህ ወደ ዋናው ከመሄድ በፊት በዚህ በስድስተኛ ክፍል መጽሐፍ ውስጥ ለተማሪዎቹ የሚመቻቸው ወይም ከተማሪዎቹ ጋር ለነሱ ሊሰጥ የሚመከር ነገሮች ያሉ ናቸው ወይስ መሻሻል ያለባቸው ነገሮች ናቸው የሚሉትን እናያለን። ወደ ችግሩ ከመሄዳችን በፊት በቅድሚያ ስድስተኛ ክፍል ተማሪ ማለት ከ10 እስከ 12 እድሜ ክልል ውስጥ ያሉ ተማሪዎች ናቸው። ስለዚህ በእነዚህ እድሜ ክልል ውስጥ አንድ መጽሐፍ ሲዘጋጅ ወይም አንድ ርዕስ በዛ መጽሐፍ ውስጥ ሲሰፍር የተማሪዎቹን ያስተሳሰብ እድሜ እንዲሁም ደግሞ የመረዳት ችሎታቸውን ያገናዘበ መሆን መቻል ይጠበቅበታል። ታዲያ ይሄንን ካልኩኝ እንግዲህ በዚህ ስድስተኛ መጽሐፍ ላይ በስድስተኛ ክፍል እንግሊዘኛ መጽሐፍ ላይ አንድ የሰዋሰው ርዕስ አየሁኝ። ይሄም ምንድነው? ፓስት ፐርፌክት ይላል። እንግዲህ ፓስት ፐርፌክት እንደሚታወቀው የሁለት ድርጊቶች የቀደመውና ከሱ ቀድሞ በኋላ የሚመጡ ድርጊቶችን አመዛዝኖ ወይም አገናኝቶ የመግለጽን ሁኔታ ነው የሚያመለክተው። ታዲያ ይህ ለስድስተኛ ክፍል ተማሪዎች ተገቢ አይደለም። ያ ማለት ከነሱ ጋር ሊስማማ አይችልም። ምክንያቱም ለነሱ ይሄንን ሊማሩት አይገባቸውም። እነሱ አንደኛ በቀላሉ ሊረዱት አይችሉም። ሁለተኛ ነገር ደግሞ ሁለት ነገሮችን ቀድሞ ያለፈ ነገሮችን አመዛዝኖ ወዲያውን ለመናገርና ለማያያዝ ትንሽ ያስቸግራቸዋል። ስለዚህ ይሄ ለነሱ ይከብዳቸዋል ማለት ነው። እንዲሁም ደግሞ እነዚህ ተማሪዎች ከቀላል ወደ ከባድ ነው መሄድ ያለባቸው። ይሄ ከባድና ውስብስብ አረፍተ ነገር ስለሆነ ለነሱ ሊሰጥ የማይመከር ጉዳይ ነው ማለት ነው። ታዲያ ይሄ ለነሱ የማይመከር ጉዳይ ከሆነ በምን አይነት መልኩ ይሰጣል ቢባል፣ ለምሳሌ ለነሱ እድሜ ሊሆን የሚችለው ከህይወታቸው ከእለታዊ እለት በእለት ህይወታቸው ጋር ከነሱ እድሜ ጋር ሊሄድ የሚችል እንደ ሲምፕል ፕሬዘንት እንዲሁም ደግሞ ሲምፕል ፊውቸር፣ ሲምፕል ፓስት የሚሉት እነዚህ ቢሰጡ በእነሱ እድሜ ሊገልጹት ሊረዱት ይችላሉ ማለት ነው። እንግዲህ ወደ መጨረሻው ስደርስ ይህ የስድስተኛ ክፍል እንግሊዘኛ መጽሐፍ ፓስት ፐርፌክት ቴንስ ለነሱ ሊሰጥ መመከር የማይገባው ጉዳይ ነው። ስለዚህ መጽሐፉ ሊሻሻል የሚገባው ጉዳይ ነው የሚል ሐሳብ አለኝ። እንግዲህ እናንተስ በዚህ ጉዳይ ላይ ምን የሚል ሐሳብ አላችሁ? ሐሳብ አስተያየት ካላችሁ እንዲሁም ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። በተመሳሳይ ደግሞ ለቤቱ መቀላቀል ትችላላችሁ። እንግዲህ በሌላ ቪዲዮ በሌላ ርዕስ እስክንገናኝ ድረስ ለዛሬ ያቀረብኩላችሁ ይሄንን ነው። መልካም ጊዜ